ከመጋረጃ በስተጀርባ የተካሄደ እጅግ ምስጢራዊ የደህንነት ሪፖርት እጃችን ላይ ገብቷል። በአደባባይ ሰላም፣ በጓዳ ግን ክህደት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተን ከቴህራን ጋር ታሪካዊ ስምምነት ላይ መድረሷን ሊያበስሩ ጥቂት ሰዓታት ሲቀራቸው ከሲአይኤ ዋና መስሪያ ቤት የመጣ አንድ አስደንጋጭ መረጃ በዋይት ሀውስ ምድር እሳትን አንድዷል። የሲአይኤ ዳይሬክተሩ ጆን ራትክሊፍ ለትራምፕና ለከፍተኛ ባለስልጣናት ይዘውት የቀረቡት መረጃ ኢራን ለዓለም ሕዝብ እየነገረች ያለውና በውስጥ መስመር እያሴረች ያለው ነገር ይጋጫል ይላል። ታዋቂው አክሲዮስ የዜና አውታር ሶስት ከፍተኛ የውስጥ ምንጮችን ጠቅሶ ይፋ እንዳደረገው የሲአይኤው ዳይሬክተር ጆን ራትክሊፍ በአሜሪካ የስለላ ድርጅቶች የተጠለፉ እጅግ ምስጢራዊ የኢራን የውስጥ ውይይቶችን ይፋ አድርጓል። ኢራን ለአሜሪካና ለአስታራቂዎች የኒውክሌር ፕሮግራሜን እገታለሁ ብላ የገባችው ቃል የውሸት ድራማ ነበር። የሲአይኤ የስለላ መረጃዎች እንደሚያሳዩት የኢራን ባለስልጣናት በውስጥ ስብሰባዎቻቸው ላይ አንድም አይነት የኒውክሌር ቅናሽ ወይም ስምምነት ለአሜሪካ አናደርግም እያሉ ሲያስገሩ ነበረ። ይህ ማለት ምን ማለት ነው? ቴሄራን ለአሜሪካ ያቀረበችው የሰላም እጅ የጦርነት ሰይፏን መደበቂያ ጋሻ ነበር ማለት ነው። ይህ የሲአይኤ ሪፖርት ዋይት ሀውስ ሲደርስ በትራምፕ የካቢኔ አባላት መካከል ታላቅ የሐሳብ ጦርነት ተቀሰቀሰም። በጠረጴዛው ዙሪያ ሁለት ጎራዎች ተፈጠሩ። የጦር አውራዎቹ ጎራ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ እና የመከላከያ ሚኒስትሩ ፔት ሄግሴት የሲአይኤውን ማስጠንቀቂያ ተቀበሉ። ኢራንን ማመን ከእባብ የእርግብ እንቁላል የመጠበቅ ያህል ነው አሉ። ይህ የተፈረመው የመግባቢያ ሰነድ አሜሪካን አሳልፎ የሚሰጥ ነው ሲሉ ጥያቄ አነሱ የስምምነቱ አራማጆች ጎራ። በአንጻሩ ደግሞ ምክትል ፕሬዚዳንቱ ጄድ ቫንስ፣ ስቲቭ ዊትኮፍ እና የትራምፕ አማች ጃሬድ ኩሽነር ስምምነቱ እንዲጸድቅ ተሟገቱ። ለምን? ምክንያቱም አሜሪካ በመካከለኛው ምስራቅ ያለውን የጦርነት አዙሪት ሰብራ መውጣት አለባት ብለው ስላመኑ። በአንድ በኩል የአሜሪካ ደህንነትና መከላከያ ኢራን እየዋሸች ነው እያሉ እየጮሁ ነው። በሌላ በኩል ደግሞ የፖለቲካ አማካሪዎቹ ስምምነቱ መፈረም አለበት እያሉ ነው። ፕሬዚደንት ዶናልድ ትራምፕ ግን ሁሉንም አዳምጡ፣ ምክንያቱም የመጨረሻው ውሳኔ እርሳቸው ብቻ ነው። ይህ አሁንም ድረስ ሙሉ ጽሑፉ በምስጢር የተያዘው የ14 ነጥቦች ስምምነት ምን ይዟል? አክሲዮስ ያነጋገራቸው ምንጮች እንደገለጹት ይህ ስምምነት ኢራን ከምትሰጠው በላይ ለምታገኘው የሚያደላ ስምምነት ነው። ሰነዱ ሁለት ዋና ዋና ታላላቅ ጉዳዮችን ይዟል። የኒውክሌር ክምችት ጉዳይ። ዋሽንግተንና ቴሄራን የኢራንን የኒውክሌር ማብለጸጊያ ቁሶች ዕጣ ፈንታ በጋራ ፍሬምወርክ ለመፍታት ተስማምተዋል። የአሜሪካ ጦር መውጣትና ማዕቀብ መነሳት። ስምምነቱ የመጨረሻ ደረጃ ላይ ከደረሰ አሜሪካ በ30 ትራምፕ የጥበብ ሰይፋቸውን መዘው ኢራንን ወደ መስመር ያስገቡ ይሆን ወይስ ቴሄራን የአሜሪካን የፖለቲካ ውስጥ ክፍተት ተጠቅማ ዓለምን የምታስደነግጥበትን የኒውክሌር ቦምብ ትሰራለች? ጊዜው የሚመልሰው ቢሆንም አሁንም ግን የዋይት ሀውስ ግድግዳዎች በጥርጣሬና በውጥረት እየተናወጡ ነው። የሲአይኤ ማስጠንቀቂያ እውነት ከሆነ መካከለኛው ምስራቅ ወደ አዲስ የኃይል ሚዛን እየተቀየረች ነው። አሜሪካ ትወጣለች፣ የኢራን ተጽዕኖ ይገዝፋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከቴሄራን ጋር ታሪካዊ ስምምነት ላይ መድረሳቸውን ሊያበስሩ ጥቂት ሰዓታት ሲቀራቸው ከሲአይኤ ማስጠንቀቂያ በተጨማሪ አሁን ደግሞ የዓለማችን ቁንጮ የስለላ ድርጅት የሆነው ሞሳድና የእስራኤል መከላከያ ሰራዊት አይዲኤፍ በጋራ በመሆን ታላቅ የተቃውሞ ድምፅ አሰምተዋል። ይህ ስምምነት ለዓለም ሰላም ሳይሆን ለኢራን የጦርነት ፈንድ ማደያ ነው እያሉ ነው። ኢየሩሳሌም ፖስት የደህንነት ምንጮችን ጠቅሶ ይፋ እንዳደረገው የሞሳድና የእስራኤል ጦር ከፍተኛ ጀነራሎች ሌሊቱን ሙሉ እንቅልፍ አጥተዋል። አሜሪካ በዶናልድ ትራምፕ መሪነት ልታደርገው ያሰበችው አዲሱ የኒውክሌር ስምምነት የኢራንን ዋና ክንፎች አልቆረጠም። ስምምነቱ ትኩረት ያደረገው በሆርሙዝ ባህረ ሰላጤ የነዳጅ ፍሰትና በኒውክሌር ጉዳይ ላይ ብቻ ነው። ነገር ግን ሞሳድ በጽኑ ይከራከራል። የኢራን ባሊስቲክ ሚሳይሎችስ? እስራኤልን በየቀኑ የሚገርፉት የቴሄራን ተላላኪ አማጽያን ዕጣ ፈንታስ? ይህ ስምምነት እነዚህን አደገኛ ገዳዮች ወደ ጎን ገሸሽ አድርጓቸዋል። ለዚህ ነው የእስራኤል ጦር አጋሮች ይህ ስምምነት ግማሽ መንገድ ላይ የቆመ ፍጹም ያልበሰለና ጠላትን በገንዘብ የሚያደልብ ነው በማለት በቁጣ እየተቃወሙት ያሉት። የሞሳድ መሪዎች እንደሚያሳዩት ከሆነ ማዕቀቡ ብቻውን ቢቀጥል ኖሮ በአንድ ዓመት ጊዜ ውስጥ የኢራን አገዛዝ ሙሉ በሙሉ ተፈረካክሶ ይወድቅ ነበር። ሀገሪቱ በ2026 በደረሰባት የቦምብ ጥቃትና ውድመት ምክንያት ከ300 ቢሊዮን ዶላር በላይ አጥታለች። በዚያ ላይ አሜሪካ በሆርሙዝ ባህረ ሰላጤ ላይ ጣለችው አስፈሪ የባህር ከበባ የኢራንን ኢኮኖሚ ደም አልባ አድርጎት ነበር። ህዝቡ ወደ አደባባይ ወጥቶ አገዛዙን ለመጣል ጫፍ ላይ ደርሶ ነበር። የእስራኤል የደህንነት ባለስልጣናት ይህንን ታሪካዊ አጋጣሚ የ100 ዓመት ወርቃማ ዕድል ይሉታል። ነገር ግን አዲሱ ስምምነት ምን ሊያደርግ ነው? ይህ አዲስ ስምምነት እንደተፈረመ በቢሊዮን የሚቆጠሩ ዶላሮች በቀጥታ ወደ ቴሄራን ካዝና ይጎርፋሉ። ይህ ማለት ምን ማለት ነው?
ሊወድቅ የነበረው ሊንበረከክ የነበረው የኢራን አገዛዝ በቢሊዮን ዶላር ታግዞ እንደገና ነፍስ ይዘራል፣ ሚሳኤሎቹን ያሻሽላል፣ አሸባሪ ቡድኖችን በገንዘብ ያጠግባል፣ በእስራኤል ድንበር ላይ ደግሞ የሞት ጥላ ያጠላል። ለዚህ ነው ሞሳድና የእስራኤል ጦር የፖለቲካ አመራሩንና የትራምፕን አስተዳደር በድብቅ መድረኮች እየተማጸኑ ያሉት። ይህንን እድል አታባክኑት፣ አውሬው ሊወድቅ ሲል የቪዛና የገንዘብ በር አትክፈቱለት እያሉ ነው። ይህ የእስራኤል ጀነራሎች ጩኸት የዓለምን ሰላም የሚወስን ታሪካዊ ትግል ነው። ዛሬ ያየነው መረጃ ተራ ወሬ አይደለም፣ የዓለምን ዕጣ ፈንታ የሚቀይር የደህንነት ተቋማት ምስጢራዊ ፍልሚያ ነው። እስራኤል የህልውና አደጋ ተደቅኖባታል። ኢራን ደግሞ በኢኮኖሚ መፈረካከስና በቢሊዮን ዶላር ስጦታ መካከል ቆማለች። ለመሆኑ እናንተስ ምን ታስባላችሁ? አሜሪካ ማዕቀቡን ቀጥላ የኢራን አገዛዝን ማፍረስ ነበረባት ወይስ? ይህ የኒውክሌር ስምምነት ለዓለም ሰላም ይበጃል? የእስራኤል ሞሳድና የእስራኤል ጦር ስጋት ትክክል ነው ወይስ የተጋነነ? አሁኑኑ ሐሳባችሁን በኮሜንት መስጫው ላይ አስፍሩ። ይህ መረጃ ለብዙዎች እንዲደርስ ቪዲዮውን ላይክና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ የደውል ምልክቱን በመጫን ሰብስክራይብ አድርጉና ቤተሰባችን ይሁኑ። ሁሌም ጥልቅ ትንታኔዎች ወደ እናንተ ይደርሳሉ።